ከሁለት ቀናት በኋላ 39ኛ ዓመቱን የሚይዘው ሊዮኔል ሜሲ በዓለም ዋንጫ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪነት ክብረ ወሰንን ከጀርመናዊ አጥቂ ሚሮስላቭ ክሎዘ መረከብ ችሏል። አርጀንቲና ኦስትሪያን እየገጠመችበት ባለው የምድብ ሁለተኛ ጨዋታ ሜሲ በ38ኛው ደቂቃ ያስቆጠራት ጎል በዓለም ዋንጫ ታሪክ 17ኛው ሆና ተመዝግባለች። በዚህ መሰረት የክሎዘን ሪከርድ ሊዮኔል ሜሲ ለብቻው መረከብ ችሏል። አርጀንቲናዊ ኮከብ በመጀመሪያው አጋማሽ 8ኛው ደቂቃ ላይ ፍጹም ቅጣት ምት አግኝቶ ሳይጠቀም ቀርቶ ነበር። ከ30 ደቂቃዎች በኋላ ግን አርጀንቲናን መሪ ያደረገች ሜሲንም ለራሱ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ያደረገች ጎል ማስቆጠር ችሏል።